መንገድ ጠራጊው ታላቁ ዮሐንስ። ይህ ሰው ማን ነበር? በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ሊሰሙት የፈለጉትስ ለምን ነበር? እንዲያውም ነገስታት ሳይቀሩ ከቃላቶቹ የተነሳ የሚቀጠቀጡ የነበረው ለምንድን ነበር? አንድን ነቢይ በአይነ ህሊና ተመልከት። እሱም ነገስታትን ለመጋፈጥ የደፈረ ከተማ ምቾት ትቶ ምድረ በዳን የመረጠ ንጹህ ሰው። እንዲሁም ለእውነት ሕይወቱን ለመስጠት የማይፈራ እሱ በዘመኑ ከነበሩ ሰዎች ሁሉ የተለየ ነበር። ምንም ሰራዊት፣ ቤተ መንግስት ወይም ሀብት አልነበረውም። ሆኖም ቃላቶቹ ከገዢዎቹ ድምፅ የበለጠ ክብደት ነበራቸው። ኢየሱስ ክርስቶስ አንድም ስብከት ከመስበኩ በፊት የዮሐንስ ድምፅ በይሁዳ ደረቅ ኮረብታዎች ላይ እየጮኸ የነበረ ሲሆን እረፍት የሌላትን ሀገር ትኩረት በመሳብ እንዲህ ነበር፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ቃላቶቹ የሃይማኖት መሪዎችን አንቀጠቀጡ፣ የተራ ሰዎችን ልብ አነሳሱ። እንዲሁም ብዙ ሕዝብ ወደ ዮርዳኖስ ሳቡ። እሱ ምሁር አልነበረም፣ ተዋይም አልነበረም፣ ገዥም አልነበረም። ሆኖም ኢየሱስ ራሱ በኋላ ላይ እንዲህ ሲል አወጀ፣ ከሴቶች ከተወለዱት መካከል ከእርሱ የሚበልጥ ማንም አልተነሳም። ስሙ ዮሐንስ ነበር። ከመወለዱ በፊት የተመረጠ ሰው ነበር። ከማኅፀን ጀምሮ በመንፈስ ቅዱስ የተሞላ ለአንድ ተልእኮ ብቻ የተለየ፣ ይህ ተልእኮም ለጌታ መንገድን ለማዘጋጀት ነበር። ይህን አስደናቂ ታሪክ እንደወደዳችሁት ተስፋ አድርጋለሁ። ለተጨማሪ እንደዚህ አይነት ልብ የሚነኩ ታሪኮች ሰብስክራይብ ማድረግዎን አይርሱ እና የደወል ምልክቷን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የተረፍት አንዴ ሰላም ምትክ የለሽ ማረ